ለሁለት ወር ያህል እንዳደረግነው ተከታታይ ምን እናደርጋለን? በአላህ ዙሪያ እንገባለን ማለት ነው። በአላህ ዙሪያ እንገባለን። ደጋግመን ለ3 ወር ያህል ገብተን አሳይተናል። ጠብ ነው የተፈጠረው፣ እርስ በርሳቸው ጠብ ነው የተፈጠረው። ከነ ስለ አላህ የሚያውቁት ነገር የለም። አላህ አልወለደም አልተወለደም፣ በል እሱ አንድ ነው አምሳያ የለውም ከሚል በስተቀር እንደ መፈክር ይህንን ብቻ ነው ሙስሊሞች የሚያውቁት። ከዛ ውጭ የሚያውቁት ነገር የለም። ሰው አሁን ደግሞ ለ2 ወር ያህል በሳምንት 2 ቀን ያህል አንዷን ቀን እንቀንስና አንዷን ቀን የተለያዩ ወቅታዊ ምናምንም እየጨማመርንበት እንገባለን። ሁለቱን ቀን ደግሞ ለ2 ወር ያህል 2 ቀን እንገባበታለን በሳምንት ማለት ነው። ዛሬ እንደ መክፈቻ አላህ ስንት ነው በአካል አላህ ስንት ነው የሚለው ላይ የምንገባ ይሆናል። አላህ በአካል ስንት ነው? ሊት ነው ወይ? አላህን ፈጣሪን ቁጥር መግለጥ ይችላል ወይ? አላህስ ይቆጠራል ወይ? ምን ውስጥ ተቆጥሮ ነው? እንዴት ነው እሱ ቁጥር መሰር የሚያደርገው ምናምን የሚሉትን ከገባም በኋላ እያንዳንዱ ላይ የምናነሳቸው ነገሮች ይኖራሉ። ምክንያቱም ማንንም አይመስልም ካሉን በኋላ ማንንም አይመስልም ካሉን በኋላ እንደገና ደግሞ ይቆጠራል ካሉን በምንድን ነው የቆጠሩት? እንዴት ነው የቆጠሩት? የሚሉ ጥያቄዎች ይነሳሉ። ውሃን እንኳን መቁጠር አይቻልማ። ኢንፋይናይት የሆኑ ነገሮችን እንዴት ነው መቁጠር የሚቻለው? ኢንፋይናይት ከሆኑ እንዴት ነው ሊቆጠሩ የሚችሉት? እሱንም የምናያቸው ይኖራል። ነገር ግን እኔ አላህን በቁጥር ይሄን ያህል ነው ብሎ ለነገረኝ የፈለገውን ያህል እሸልመዋለሁ፣ ንጽጽር አቆማለሁ። ኤግዛክት ቁጥሩን ያላህን በአካል ከነገረኝ ንጽጽር አቆማለሁ። እና ዛሬ እሱን እናወራለን ማለት ነው። እና ዛሬ ከቁጥር ጋር በተያያዘ አንድም ሶስትም አንድ እንዴት ይሆናል መፈክርን እናፈርሰዋለን ማለት ነው። እኔስ የእነሱን መፈክርኝ ክርስትና ላይ ሞክ ለማድረግ የሚሞክሩትን ሜይ ቢ እስኪ የቁጥር ጨዋታ እንጫወታለን። ወንድማችን አረብኛ ስም እንኳን ደህና መጣ። መልካም። አላህ በአካል ስንት ነው የሚል ጥያቄዎች እየጠየቀን ነበረ። ለጥያቄው እንደዚህ የተቀመጠው አላህ በአካል ስንት እንደሆነ ልነግረን ትችላለህ ወንድማችን? ስንት አካል ነው የምታመልከው? ስምናቱ እናንተ ስለ ክርስትና አታስተምሩም እንዴ? ጥያቄ ካለ ብዙ ጊዜ ሰማለሁኝ። ዝም ብለህ ታወቃለህ። ችግር የለውም። አላህ በአካሉ ስንት አካል እንዳለው ልነግረን ትችላለህ? አካሉ ፓርት ነው ወይንስ የተነጠለ ነው? እሱን ልነግረን ትችላለህ? ማለት አላህ የሆነ የተያያዘ አካል ነው ያለው ወይንስ የተነጣጠለ አካል? የተከፋፈለ ልክ እንደ ሰዎች አሁን ቦዲ አለን። ያ ቦዲያችን ምንድነው? እሱ በፓርቶች የተከፋፈለ ነው አይደለ? አላህም እንደዛ የተከፋፈለ አካል ነው ያለው። እንዴት ነው እሱ አላህ? ማን አይቶት? ስለዚህ አላህ ስንት ነው? አንድ ነው። ኦኬ፣ አንድ ምኑ? አንድ ነው። በቃ ሌላ አምላክ የለም እኮ። ምኑ ነው? አንድ ነው። አንድ ነው። ስንት አካል አለው ነው ያልኩህ እኮ። አካልን እኮ ለአላህ አካል ማውጣት ማለት እኮ ከፍጡራን ጋር ማመሳሰል ነው። ቴንኪው። ስለዚህ አላህ አካል የለውም። አዎ፣ ለአላህ አካል እንደዚህ አይነት አለው ብሎ መስጠት አይቻልም። ስለዚህ አካል የለውም፣ ከፍጡራን ጋር አይመሳሰልም። አላህ መንፈስ ነው ወይንስ ምንድን ነው? ግዑዝ አይደለም፣ አካል የለውም። ሶሪ። አዎ፣ ለአላህ አካል የለውም። አይመሳሰልም። እኔ ይመሳሰላል አልወጣኝም። እጅ አለው የለውም? አላህ እጅ አለው የለውም? አላህ የለውም። ማስረጃ ስለለው የለውም። እጅ ምናምን ከተሰጠም ከፍጡራን ጋር ሊመሳሰል ነው። ኦኬ፣ አደምን በእጆቼ ፈጠርኩት ሲል ማለት ፈልገዋል።
ሊኖች አዝሮ ለሱ ፍጡር ስለማነት መስል እጃለው አላህ አደምን በእጆች የፈጠርኩት ሲል ምን እያለ ነው ታዲያ? እጅ ከሌለው ሁሉ ነገር ከሱ የተረፈ ስለሆነ እንዴት ነው? ምን ከሱ ተብቃቃ ስለሆነ ነው የለውም። اللهم صل على محمد እጅ ቀርቶን ነገር አለው አለው። ኦኬ፣ ስለዚህ እጅ ካለው እጁ አይኑ ነው? እጁ አይኑ አይደለም። እጁ ናራን ጃልና ምንድነው የምታወራው? ወንድማሽ ምን እያለ ነው? እየገባኝ አይደለም። እየገባችሁ ነው? እንትን ይገባል። አለው ነው የለውም ነው እያልክ ያለው? አንተ እስኪ ስለ ክርስትና አንድ ጥያቄ ልጠይቅህ። አለው ነው የለውም ነው እያልከን ያለው ወንድማችን? አንተ ስለ ክርስትና አንድ ጥያቄ ልጠይቅህ። ትጠይቃለህ፣ ከዛ በኋላ ንገረን እና አንተን አምላክህን ቅድሚያ ክርስቲያናን በትን በታስተኝ አንነው መጽሐፍ ትጠይቀናለህ። ጠይቀንና መልስና አልኩህ እኮ እኔንም ማርከው ነው የገባሁት። እስቲ ዝም ብለው ፈልጌ ነው ስለ ክርስትና ተማር። በቃ ሶከር እንኳን ደህና መጣ። አላህን በቁጥር የሚነግረኝ ካለ የአካሉን አላህን ቁጥር የሚነግረኝ ካለ ንጽጽር አቆማለሁ። የፈለገውን ይጠይቀኝ እሸልመዋለሁ። አላህ በቁጥር ይሄን ያህል ነው የሚነግረኝ ካለ መረጃ መሰብሰብ ነው የፈለከው አንተ የማታውቀውን አስበን። በቃ ዝም በል አንተ እኮ አላውቅም በቃ አልክ እኮ። ለምን ከስራቶ ነው የተሻለ የሚያውቁ ነው መመለስ ያለባቸው ካሁን በኋላ ይሻልም ጊዜ ከምንገል ክርስቲያን ሙስሊሞችን አስገባ። ኦኬ ሶከር ይሰማል። አላህም በአካል ኤግዛክትሊ ሊነግረኝ የሚችል እሸልመዋለሁ። መሸለም ብቻ ሳይሆን ንጽጽር አቆማለሁ። እኔ እነግርሃለሁ። ኦራይት ስንት ነው? አላህም ምንም አይነት አምሳያ የለውም። መይጠየቁ ማንን ይመስላል ብዬ መይጠየቁ ማንን ይመስላል አልጠየኩም። አላህ ማንን ይመስላል ሳይሆን ጥያቄ አላህ በአካሉ ስንት ነው ብዬ ነው የጠየቁ። እኛ በአካሉ መሆን በምኑም አላህ እሱን የሚመስል ሰው የለም። በሱ ላይ እኛ ማጋራት አንችልም። ሰው አለ አልጠየቅኩህም። ሰው ነው ብዬም አላልኩም። ማንንም ይመስላል ብዬም አልጠየቅኩህም። በአካል ስንት ነው ነው ያልኩህ። ለአንተ አካሉ ምን አደረግልሃል አንተ? ስለዚህ አላህ በአካል ስንት እንደሆነ አታውቁትም። የሚያውቁት አውቁታል፣ እኛ አናውቀውም። የሚያግን አለ። ሄር ኢዝ ዘ ኢስላሚክ ዲሌማ። የሚያውቁት ያውቁታል፣ እኛ ግን ምንም አያደርግልንም። አላህ በአካሉ ስንት እንደሆነ የሚያውቁ ያውቁታል፣ እኛ ምንም አያደርግልንም። አምላክህም ማለት ነው። አንተውን እውቀቱን ጥቂቶች እንጂ ብዙዎች አያውቁትም ይላል ሱረቱል ካፍ ቁጥር 24 ላይ። ያ አጠይቅ አብዝተህ እንደቀደሙ ሰዎች ትከፍራለህ ይላል። እናንተውን አሁን አንቺውን ጭሰውን ማለት ነው። አይ እንትኑስ አትግባ። አሁን ንገረኝ፣ ቁጥር ብቻ ነው የጠየቅኩህ። አታውቅም? ማታውቅ ከሆነ ወደሚያውቀው እናልፋለን። እሸልማችኋለሁ። አላህን በቁጥር የሚነግረኝ በዛቱ በአካሉ የአካሉን ቁጥር አላህን የሚነግረኝ እሸልመዋለሁ። ንጽጽር አቆማለሁ። አንተማ ልታቆም እኮ ትንሽ ጊዜ ነው ቀረህ እኮ። የአንተ መጨረሻ እኮ እየደረሰ ነው። እሺ አሁን ጥያቄው ላይ መልሳለህ። አላህ በአካል ስንት ነው? የአላህ አካላት ስንት ነው? ፈሪ ነህ አንተ። በህይወቴ እንዳንተ ነው ፈሪ ሰው ይቻላልኩም እርግጠኛ ነኝ። ኧረ ተው መልስ አይሆንም እኮ የወንድማችን ሰው አብዲ ሚዩት አድርግ በቃ። ዘይባት ከተ ወላሂ ፈሪ ነህ አንተ። በሃይማኖት አትተማመኑም እርግጠኛ ነኝ። 1003 ሰው አለ እዚህ ውስጥ ላይ እርግጠኛ ነኝ አንተ በጣም ፈሪ ነህ። አብዲ በቃ አሁን ሚዩት አድርግና አዳምጥ በቃ። ፈሪ ነህ አንተ። ትፈራለህ አውቃለሁ። አዎ እፈራለሁ። እኔ ነፍሰ ገዳይን እንደምንድን ነው የማልፈራው? ምክንያቱም ልገለኝ እንደምትችል ሱረቱ መኢዳ 33ኛ ላይ
እስልምናን የነካ እጅና እግሩን እያፈራረክ ቁረጥ ስለሚል እፈራለሁኝ። ገዳይ ጋር እንዴት ነው እሱ ውችዝ ምፈራህ ግን ምንድነው እሱ በእኔ ኃጢአት እንዳገባ ነው እንጂ እኔ ስለ ራሴ ስለ ነፍሴ አይደለም። አንተ እኔን በማረድ ጋንም እንድገባ ስለማልፈልግ ነው እፈራለሁ። እኔማ ወደ ሚሄድበት ስለማቅ ክርስቶስም የነገረኝ ስላለ ስለ ራሴ አልጨነቅም፣ አልፈራም። ስለአንተ ግን በእኔ ጋንም እንድገባ አልፈልግም። ለዛ ነው እፈራለሁ። እኔስ ዘቢባ እንኳን ደህና መጣሽ። ሰላም፣ እንዴት ነህ? ይመስገነው። ሙስሊም ነሽ? አዎ ነኝ። መልካም። ሜቢ ጥያቄውን ሰምተሽዋል፣ ትመልሻለሽ። ለክርክሩ እንኳን አቅም የለኝም፣ ግን ስለ ክርስትና ብትናገር ደስ ይለኛል። ክርስትና በኋላ ላይ ከ5 ሰዓት በኋላ ቀበላችኋለሁ። ጥያቄ ካላችሁ ይህንኛውን ቶፒክ እንሄድበትና ስለሚደበላለቅ ትቀበለኛለህ? ከ5 ሰዓት በኋላ ቀበልሻለሁ። ችግር የለም። እሺ ሚዩት አድርጊና ውጭ በይ። ሶከር ወጣሽ ነው። ሶከር አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት የሚነግረኝ አላህ አምሳያ የለውም። አላህ አንድ ነው። አላህ አልወለደም። አላህ አልተወለደም። አላህን በአካል የሚያውቀው ማን ነው ያለው? የአላህን ቁጥር ኤግዛክት የሚነግረኝ አላህ አምሳያ። እናንተ የራሴን ድምፅ ስሰማው ኧረ ተው፣ የራሴን ድምፅማ ይደብረኛል። ይሰማል? ይሰማል? ውፈይ ይሰማል? እኔ የምልህ ማለት ነው። እኔ የምልህ እሺ፣ ብዙ ጊዜ አሁን በዚህ ልክ አሁን ገብተህ አሁን እንደዚህ ትጠይቃለህ። አሁን ለምሳሌ አንተ አሁን አላህ አንድ መሆኑ ላላ ቁጥር እንዳለው አውቀ ነው ቁጥር አለው ሲባል ሰምተህ ታውቃለህ? እየጠየቅኩ እኮ ነው። እየጠየቅኩ ነው። አላህ በአካል ስንት ነው ብዬ ጥያቄ እየጠየቅኩ ነው። አይቆጠርም? ይቆጠራል። እሺ ትቀጥያለሽ። ይቻላል። መልሽ። እሺ ልጠይቅ። የእናንተ አምላክ ይቆጠራል? አንዴ አዲ እንቀጥላለን። አንተ ጋር ቀጥይ። እሺ መህዲ አላህ በአካል አንድ ነው። አላሁ አሃድ በል። እርሱ አንድ ነው፣ አንዱ ነው። በምንድን ነው አንድ የሆነው? በአካል ትንሽ ድምፅሽ አላህ እኮ አንድ የሆነው በአብ ድምፅሽ ትንሽ እንትን ይላል። አላህ አንድ የሆነው በአምላክነት ነው አንድ የሆነው። ኦኬ አላህ በአካል አንድ ነው አልሽ። እንደዛ የሚል መረጃ ልትሰጪኝ ትችያለሽ? አላህ በአካሉ አንድ ነው የሚል መረጃ ልስጥህ? ደስ ይለኛል። ኦኬ የክላስን ነው እንክፈትልሽኛ። ቁል አላሁ አሃድ የሚለውን ነው። ችግር የለውም። እኔ እራሴ ጋር ነኝ። አሁን እነግርሃለሁ። እሺ ደስ ይለኛል። አላህ አካላቶቹ ስንት ናቸው? አላህ ስንት አካል አለው? አንድ፣ ሁለት፣ የለውም፣ ብዙ። አላህ የአካል ክፍል ድምር ውጤት ወይንስ ወጥ አካል? ሌላ ጥያቄ። ችግር የለውም። ያዥና ነይ። ትንሽ ድምፅሽ ስለሚል ነው። ሚዩት አድርጊውና መረጃውን ስታመጫ እንትን በይ ንገሪኝ። አሊ ቀጥል። እስከዛ አሊ ይሰማል? አሊ
አላህን በአካሉ የሚነግረኝ ካለ እሸልመዋለሁ፣ በንጽጽር አቆማለሁ። የአላህን አካል ቁጥር የሚነግረኝ ሎክ ኤኒዌይስ አብዲ አሊ ሶከር አይ ቲንክ ሙስሊም ነው ክርስቲያን ነው? አብዲ አቤት ኡፋዬ ውስጤ ሆዴ ሰው ለምን ወደ እስልምና መንገድ እየሄደ ነው? ስለዚህ እስልምና ውሸት ነው ማለት ነው። ሰው ወደ መጨረሻው ጊዜ አሁን አንተ እዚህ ጋር ለምንድን ነው የማታስተምረው? ለምን ስለ ሃይማኖት አታስተምርም? አሁንም የሚያለቅስ ሰው አያስፈልግም። ሰው ወደ እስልምና ከሄደ እስልምና ውሸት ነው ማለት ነው። ነቢዩ ከእስልምና ይወጣል ሰው ነው እንጂ ያለው ወደ እስልምና ሰው ይገባል አላለም። ስለዚህ ትንቢቱ ውሸት ነበር ማለት ነው የሙሐመድ። ኤሬስ አላህ በአካሉ ስንት ነው? አካሉስ ኮምፖዝ የሆነ የተሰበሰበ ኮምፖዚት ነው ወይንስ በፓርት የተከፋፈለ ነው? እጅ፣ እግር፣ ባት እነዚህ የሚባሉ የተገጣጠመ ነው ወይንስ አንድ ወጥ ነው? ምን አይነት ነው ያላህ አካል? እንዴት ነው? ስለዚህ አካሉ ስንት ነው? እኛን አይመስልም አይደል? እኛን የማይመስል ከሆነ እኔ አንድ ነኝ ስባል ስለተገጣጠምኩ ነው። እኔ ቦዲ ያለኝ ያ ቦዲ ምንድን ነው? እሱ የፓርቶች ግጥምጥም ውጤት ነው። እጅ፣ እግር፣ አይን፣ ጆሮ የሚባሉ ተገጣጥመውብኝ ነው አንድ የተባልኩት። ሰው አላህም እንደዚህ የተገጣጠመ ነው። አላህ አምሳያ የለውም የሚለው ከፍጡራን ብቻ ሳይሆን የሚለየው ከራሱም ይለየዋል። ሎክ አላህ እጁን አይሆንም፣ እግሩ እጁን አይሆንም። እንዴት ነው? እግሩ እጁን አይሆንም፣ አይኑ ጆሮውን አይሆንም፣ ጭንቅላቱ ወገቡን አይሆንም። አላህ ከፍጡራን ሳይሆን የማይመሳሰለው ከራሱ አይመሳሰልም። ከራሱ ማይመሳሰልበት አለ። ይህን ማን እንደሚል ታውቃላችሁ? የኔና የእናንተ ቅዱሱ አባት አትናቴዎስ ፈጣሪ ይላል በፓርት የተከፋፈለ ከሆነ አካላቶችን ከፋፍለ እንደዚህ የምትሰጠው ከሆነ አይደለም ከፍጡር ከራሱ አይመሳሰልም ብሎ ያስቀምጠዋል። አይንህ ጆሮህ አይደለምና ጆሮህ እግርህ አይደለምና ፈጣሪ የአካላ ክፍፍል ውጤት ከሆነ ከፍጡራን ብቻ ሳይሆን የማይመሳሰለው ከራሱ አይመሳሰልም ማለት ነው። ጆሮውን ሲሆን ወገቡንና ጭንቅላቱን ስላልሆነ፣ እጁን ሲሆን ሌላው አካላቱን ስላልሆነ አይመሳሰልም የሚለው። ስለዚህ ከራሱ ጋር ራሱ አይመሳሰልም። አንዱን ሲሆን አንዱን አይሆንም እና ይላል። አሪ ምትለዋለህ? ቶፊክ ጨለማ ነው፣ ኔትወርክ ነው፣ ምንድን ነው? ቶፊቅ ወይ አሊ ማውራት የምትችሉ ከሆነ አሊ አለ